ቤተሰብ ሰብ ነው። ለፈጣሪው ጥልቅ ፍቅር አለው። ብቻውን መብላት በጭራሽ አይችልም። ይርበዋል፣ ቀኑ ሙሉ ይውላታል እንጂ አጠገቡ ሰው ከሌለ አይወጣም። ልክ እንደ ስራ ደውሎላችሁ አልበላውም ኑና አባሉኝ እንጂ ብሎ ሊጠራችሁ ይችላል። በተለይ ባለቤቱ ቪም ልክ እንደሱ ሰው ተወዳለችና ቤታቸው በአራት ልጅና በእንግዳ ሁሌ እንደሞላ ነው። ምንም ነገር በፊት ከፊቱ በተገኘው ወረቀት ላይ አንድ ነገር ጽፎ ስራን ይጀምራል። በፈጣሪ እታመናለሁ ይላል። ምንም ነገር ይጻፍ፣ ማስታወቂያ ስክሪፕት ይጻፍ፣ ዜና ፕሮግራም ይጻፍ፣ ምንም ነገር ያገኝ ወረቀት ከፊቱ ካስቀመጣችሁትና ብዕር ከሰጣችሁት ዝም ብሎ ሲሞነጫጭር መጀመሪያ ከላይ የሚጽፈው በፈጣሪ እታመናለሁ ብሎ ነው የሚጀምረው። ትወናን እጅግ በጣም ይወዳል፣ ደግሞም ይችልበታል። ቤተ መንግስትን ያቀዋል፣ ቤተ መንግስትን መግባት ችሎበታል። ልክ እንደዛው በተመሳሳይ እስር ቤትም ገብቷል። እሱ ሰይፉ ፋንታሁን ነው። ባለሀብትን ሆነ የዕለት ጉርሻ የሌለውን ሰው ማናገርም ይችልበታል። ሁለቱንም እኩል ያዋራቸው። Mr. Seifu Fantahun, who again is a legendary trailblazer. If you go to your auntie's house, your uncle's house, your grandparents' house, your niece's house, you're going to see him on TV. He has paved the way for so many people, charting a path that hasn't been charted before, while raising money to support various causes and using his gifts in the television and film industry. Thank you so much for being here and congratulations.